ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ኮንዲሽናል ክሎዝስ ኢን አፋን ኦሮሞ እንዴት እንደሚመሰረቱ ነው። ኢፍ የሚለው ቃል ከሆነ ቢሆን ማለት ነው። ዮ፣ ኡቱ፣ ኦሶ የሚሉት የአፋን ኦሮሞ ቃላት ኢፍ የሚለውን የእንግሊዝኛ ቃል ይወክላሉ። እንግዲህ ዳያሌክቲካል ቫሪዬሽን ያላቸው ሌሎች የአፋን ኦሮሞ ቃላት ኢፍ የሚለውን ቃል ሊወክሉ ይችላሉ። በብዛት ግን የምንመለከተው ዮ፣ ኡቱ፣ ኦሶ የሚሉትን ቃላት ነው። እና በዛሬው ትምህርታችን እንግዲህ ኮንዲሽናል ክሎዝስ ኢን አፋን ኦሮሞ እንዴት ስትራክቸር እንደሚደረጉ ከስትራክቸሩ ከፎርሙላው እንጀምራለን። ከዛ በኋላ ሁለት ምሳሌዎች እናያለን። እንግዲህ እነዚህ ዛሬ የምናያቸው ምሳሌዎች ቢሆን ከሆነ አይነት አገላለጾች ናቸው። እኔ ቢሳካልኝ፣ ብመጣ፣ ብሄድ፣ ብሰራ፣ ብማር፣ ብመረቅ፣ ባገኝ ወይ ደግሞ ከተማርኩ፣ ካገኘው፣ ከሆነልኝ፣ ከሄድኩ፣ ከመጣው፣ ከደረስኩ አይነት አገላለጾች በአፋን ኦሮሞ እንዴት እንደሚባሉ ነው። እንግዲህ እነዚህ ኮንዲሽናል ናቸው። ኢፍ የሚለውን ቃል በእንግሊዝኛ ተጠቅመን የምንገልጻቸው ናቸው። ኢን ዘ ኢፍ ክሎዝ ማለት ነው። ስለዚህ ኮንዲሽናል ክሎዝስ ኢን አፋን ኦሮሞ በዚህ ፎርሙላ ይወከላሉ። ቢኤም ሲደመር ዮ ወይም ኡቱ ወይም ኦሶ ሲደመር ጂቱ የሚለውን ፎርሙላ እንወስዳለን። ቢኤም ማለት በመቃ ማለት ነው። በመቃ ወይም ፕሮናውን ተወለጠ ማለት ነው። አኒ፣ ኖቲ፣ ኢሲን፣ አቲ፣ ኢሳን፣ ኒ፣ ኢሼን የሚለውን ይወስዳል። ዮ፣ ኡቱ፣ ኦሶ ደግሞ ኢፍ ወይም ከሆነ ቢሆን የሚለውን አገላለጽ የሚተኩ ናቸው። ጂቱ እንግዲህ ሲምፕል ፓስት ቴንስ ፎርም ኦፍ ዘ ቨርብ ኤኒ ሩት አፋን ኦሮሞ ቨርብ with respect to each pronoun ማለት ነው። each pronoun ይሆናል። በምሳሌ እንመለከታለን። ምሳሌ እንድንመልከት አኒ ቀርሽ ዮን አርገዴ ኮፔናም ቢታ ገንዘብ ካገኘው ጫማ ገዛለሁ። if I get money I will buy shoes። እንግዲህ ዮን አርገዴ ካገኘው if I get ይሄ ነው our point of discussion ማለት ነው። ዮን ኢፍ የሚለውን ከሆነ የሚለውን ነው የሚገልጽልን። አርገዴ ዮን አርገዴ ካገኘው ነው። እንግዲህ ዮን አርገዴ በሚለው ውስጥ አርገቹ ነው ግሱ። the simple past tense form of the verb ጂቱ ማለት ነው። the verb አርገቹ with respect to አኒ አርገዴ ነው። ስለዚህ በፎርሙላችን መሰረት ቢኤም ሲደመር ዮ፣ ኡቱ ወይም ኦሶ ፕላስ ጂቱ ባለው መሰረት ዮ ወሰድን። the simple past tense form of አርገቹ ወሰድን። አርገዴ ዮን አርገዴ ካገኘው ይሆናል ማለት ነው። if I get ሚንዳን ዮኑፍ ደበለሜ አበቲቻ ኬሰ ኢቲፉፍና ደሞዝ ከተጨመረልን ተቋም ውስጥ እንቀጥላለን። if salary is increased for us we will continue in the institution ሚንዳ ደሞዝ ማለት ነው። ዮኑፍ ደበለሜ ከተጨመረልን ማለት ነው። አበቲቻ the institution ተቋሙ ማለት ነው። አበታ ተቋም ነው። አበቲቻ the institution ተቋሙ ማለት ነው። አበቲቻ ኬሰ ተቋሙ ውስጥ ኢቲፉፉ መቀጠልን ኢቲፉፍና እንቀጥላለን ነው። ስለዚህ እንግዲህ ዮ ኑፍ ደበለሜ ኑፍ ለኛ ማለት ነው። ለኛ ማለት ነው። for us የሚለውን የሚተካው ነው በእንግሊዝኛ። እንግዲህ ደበለሙ ግሱ ነው። ደበለሜ መጨመር ነው። ደበለሙ መጨመር ማለት ነው ግሱ። ደበለሜ ዮ ኑፍ ደበለሜ ከተጨመረልን ይሆናል ማለት ነው። ፓስቱን ነው የምንወስደው። ዮ ኑፍ ደበለሜ ከተጨመረልን if salary is increased ኢሲን ዮ ቆአተን ቆርማቲቻ ኒደበርቱ ካጠናችሁ ፈተናው ታልፋላችሁ። if you study you will pass the exam ዮ ቆአተን ካጠናችሁ if you study ቆርማቲቻ the exam ማለት ነው። ቆርማቲቻ ፈተናውን ማለት ነው። ቆርማታ ኤግዛም ፈተና ማለት ነው። ኒደበርቱ ታልፋላችሁ። ደርቡ ማለት ነው። ደበርቱ ኒደበርቱ ታልፋላችሁ ማለት ነው። ስለዚህ ዮ ቆአተን ነው እንግዲህ ካጠናችሁ if you study የሚለውን የሚተካልን ቋቹ ነው ግሱ። ሩት በርቡ ቋቹ ነው። the simple past tense form of the verb ቋቹ with respect to ኢሲን is ቋተን ይሆናል ማለት ነው። ስለዚህ በፎርሙላው መሰረት ዮ ቆአተን ካጠናችሁ if you study ይሆናል። አቲ ዮ ቤክቴ ነቲሚ ካወቅ ንገረኝ tell me if you know ዮ ቤክቴ ካወቅ ነቲሚ ንገረኝ ትእዛዝ ነው እንግዲህ እንግዲህ ዮ ቤክቴ በሚለው ውስጥ ቤኩ ነው ግሱ ሩት በርቡ and the simple past tense form of the verb ቤኩ with respect to at is ቤክቴ ዮ ቤክቴ ካወቅ tell me
if you know ካወቅ yoo beekte አምስተኛ ኢሳን yoo barbaadan hojiin ያርገቱ ከፈለጉ ስራ ያገኛሉ if they want they will find job yoo barbaadan ከፈለጉ if they want እንግዲህ yoo barbaadan በሚለው ውስጥ በርባዱ ነው ግሱ በርባዱ the simple past tense form of the verb በርባዱ with respect to ኢሳን በርባደን ይሆናል በፎርሙላው መሰረት ቢም ዮ በርባደን ወይም ጂቱ ማለት ነው ስለዚህ ኢሳን ዮ በርባደን ካፈለጉ if they want ይሆናል ማለት ነው መገርሳን ቀብጢ ጋር ዮ አርገቴ ዩኒቨርሲቲን ገላ መገርሳ ጥሩ ውጤት ካገኘ ዩኒቨርሲቲ ይገባል if መገርሳ gets a good mark he will join university እንግዲህ መገርሳ ኢኒ ነው ቀብጢ ውጤት ነው ያው ወንድ ስለሆነ ነው ኢኒ የሚሆነው እሱ ማለት ነው ጋሪ መልካም ነው ቀብጢ ጋሪ መልካም ውጤት ማለት ነው ዮ አርገቴ ካገኘ ዩኒቨርሲቲ ነው ይገላ ይገባል ዮ አርገቴ ካገኘ if he gets በሚለው ውስጥ ሩት በርቡ አርገቹ ነው ማግኘት ዮ አርገቴ ይሆናል ማለት ነው because simple past form of the verb አርገቹ with respect to ኢኒ መገርሳ አርገቴ ስለሚሆን ዮ አርገቴ ካገኘ if he gets ይሆናል ማለት ነው በፎርሙላው መሰረት ኢሸን ኢልመደው ዮ በርባዴ አማ ሄሩሙ ቀብዴ ልጅ መውለድ ከፈለገች አሁን ማግባት አለባት if she wants to have a baby she should marry now እንግዲህ ኢልማ ልጅ ማለት ነው ኢልመደው ልጅ መውለድ ደኡ መውለድ ነው ዮ በርባዴ ከፈለገች አማ አሁን ነው ሄሩሙ ማግባት ለሴት ሄሩሙ ቀብዲ ማግባት አለባት ነው ዮ በርባዴ ከፈለገች if she wants በሚለው አግስ ውስጥ ኤክስፕሬሽን ውስጥ በርባዱ ሩት በርቡ ነው and the G2 form simple past form of በርባዱ with respect to ኢሽን በርባዴ ነው የሚሆነው ጠበቅ ተደርጎ ነው የሚነበበው የበርባዴ ከፈለገች ሁለተኛው ምሳሌ እንመልከት እንግዲህ በምሳሌ አንድ የተመለከትነው ፈኬኛ ቶኮ ምሳሌ አንድ ኤግዛምፕል 1 የተመለከትነው ታይፕ 1 conditional sentences equivalent ነው ያየነው ማለት ነው አሁን ደግሞ ይሄንን እንመልከተው እስቲ አኒ ኡቱም ቤኬ ሲቲ ሂማቱሬ ባውቅ ነግረ ነበር if I knew I would tell you ይሄ ደግሞ type 2 equivalent clauses ናቸው ኢናፋን ኦሮሞ and በአማርኛ ማለት ነው ባውቅ if I knew ኡቱም ቤኬ እንግዲህ ቤኩ ነው ግሱ እንግዲህ ምን ወስደው verb 2 ነው G2 ነው ባልነው መሰረት the G2 form of ቤኩ with respect to አኒ ቤኬ ነው ኡቱም ቤኬ ባውቅ if I knew ይሆናል ማለት ነው ኑቲ ኡቱ ቤክኔ ሲቲ ሂመኔ ቱሬ ብናውቅ እንነግርሽ ነበር ብናውቅ እንነግረ ነበር if we knew we would tell you እንግዲህ ኡቱ ቤክኔ ቤኩ ነው ግሱ ለሁሉ ምን ወስደው እሱ ነው G2 form of ቤኩ with respect to ኑቲ ቤክኔ ነው ኡቱ ቤክኔ ብናውቅ if we knew ይሆናል ማለት ነው ኢሲን ኡቱ ቤክተን ኢሰቲ ሂምተኒ ቱርተን ብታውቁ ትነግሩት ነበር if you knew you would tell him ነው የሚሆነው you would tell him ስለዚህ the G2 form of ቤኩ with respect to ኢሲን ቤክተን ነው የሚሆነው so ኡቱ ቤክተን ብታውቁ if you knew ይሆናል ማለት ነው አቲ ኡቱ ቤክቴ ነቲምቴ ቱርቴ ብታውቂ ትነግሪኝ ነበር if you knew you'd tell me ነው የሚሆነው you'd tell me if you knew you would tell me if you knew ብታውቂ ኡቱ ቤክቴ G2 form of ቤኩ with respect to አቲ ቤክቴ ነው የሚሆነው simple past ማለት ነው ኢሳን ኡቱ ቤከን ኑቲ ማኒቱርን ቢያውቁ ይነግሩን ነበር if they knew they would tell us if they knew ቢያውቁ ኡቱ ቤከን እንግዲህ ግስቱ ቤኩ ነው the G2 form of the verb ቤኩ with respect to ኢሳን ቤከን ነው የሚሆነው ስለዚህ ኡቱ ቤከን ቢያውቁ if they knew ይሆናል ኢኒ ኡቱ ቤኬ ሸቲ ሂሜቱሬ ቢያውቅ ይነግራት ነበር if he knew he would tell her if he knew ቢያውቅ ኡቱ ቤኬ እንግዲህ ቤኩ ነው ግሱ the simple past form of the verb ቤኩ with respect to any
ቤኬ ይሆናል። በፎርሙላው መሰረት ኡቱ ቤኬ ቢያውቅ ኢፊኒው ይሆናል ማለት ነው። በመጨረሻው ኢሼን ኡቱ ቤክቴ ኑቲም ቴቱርቴ ብታውቅ ትነግረን ነበር ኢፊኒው ሹርቴላስ ይሆናል። እንግዲህ ቤክቴ is the simple past tense form of the verb ቤኩ with respect to ኢሼን በፎርሙላው መሰረት ኡቱ ቤክቴ ብታውቅ ኢፊኒው ይሆናል ማለት ነው። ኢሼን ኡቱ ቤክቴ ኑቲም ቴቱርቴ ብታውቅ ትነግረን ነበር ኢፊኒው ሹርቴላስ። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ፈያቲ ነፍቱራ